እሬት ከጥንት ጀምሮ እስከ ዛሬ አስገራሚ ጥቅሞችና እውነታዎች። ሰላም ጤና ይስጥልን የዩቲዩብ ተመልካቾቻችን፣ ዛሬ ስለ አንድ አስደናቂ ነገር እንነጋገራለን። እሬት በብዙዎቻችን ዘንድ በስፋት የሚታወቅና የሚወደድ ቢሆንም ስለ ታሪኩ፣ ጥቅሞቹና እንዴት በአግባቡ መጠቀም እንዳለብን በዝርዝር የምንዳስስበት ቪዲዮ ይዘንላችሁ ቀርበናል። ይህን ቪዲዮ እስከ መጨረሻው በመከታተል ስለ እሬት ያለዎትን ግንዛቤ ያሳድጉ። የእሬት ታሪካዊ አመጣጥ። እሬት እጅግ ጥንታዊ ከሆኑ የቅመማ ቅመም አይነቶች አንዱ ነው። ትውልዱ ከዛሬ 500 ዓመታት በፊት እንደሆነ ይታመናል። መነሻውም ከመካከለኛው ምስራቅና ከሜዲትራኒያ አካባቢ ነው። በጥንቷ ግብጽ ለተለያዩ ነገሮች ይውል ነበር፣ ለምግብ ማጣፈጫነት፣ ለሕክምናና ለሃይማኖታዊ ሥርዓቶችም ጭምር። ሮማውያን ደግሞ እሬትን ወደ አውሮፓ በማምጣት የአጠቃቀም ባህሉን አስፋፍተዋል። በመካከለኛው ዘመን እሬት በአውሮፓ ውስጥ በጣም አስፈላጊ የንግድ ምርት ነበር። የእሬት አስገራሚ የጤና ጥቅሞች። እሬት ለጤናችን እጅግ ጠቃሚ የሆኑ ንጥረ ነገሮችን የያዘ መሆኑ ተረጋግጧል። ጸረ ኦክሲዳንት የሆኑ ንጥረ ነገሮችን በውስጡ የያዘ በመሆኑ ሰውነታችንን ከጉዳት የሚከላከሉ ሴሎችን ያነቃቃል። አንቲ ኢንፍላማቶሪ። እሬት እብጠትን የመከላከል አቅም ስላለው እንደ አርትራይተስ ያሉ በሽታዎችን ለመከላከል ይረዳል። የምግብ መፈጨትን ያፋጥናል፣ እንዲሁም የሆድ መነፋትን ይቀንሳል። እሬት በደም ውስጥ ያለውን የስኳር መጠን በመቆጣጠር ለስኳር ህመምተኞች ጠቃሚ ነው። የልብ ጤና። የኮሌስትሮል መጠንን በመቀነስ የልብ በሽታ ተጋላጭነትን ይቀንሳል። እሬትን በአግባቡ እንዴት መጠቀም ይቻላል? እሬትም በምግብ ዝግጅት ላይ በቀላሉ መጠቀም ይቻላል። ለማጣፈጫነት በሾርባ፣ በስጋ፣ በአትክልትና በተለያዩ የምግብ አይነቶች ላይ በመጨመር ጣዕሙን ማሻሻል ይቻላል። ሻይ። የእሬት ሻይ በመጠጣት የጤና ጥቅሞችን ማግኘት ይቻላል። የውበት መጠበቂያ። እሬትን ለቆዳ ውበት በመጠቀም ለተለያዩ የቆዳ ችግሮች መፍትሄ ማግኘትም እንዲሁ ይቻላል። ማሳሰቢያ፣ እሬትን ከመጠን በላይ መጠቀም የጎንዮሽ ጉዳት ሊያስከትል ስለሚችል በጥንቃቄ መጠቀምም ያስፈልጋል። እሬትን በተመለከተ አንዳንድ የተሳሳቱ አመለካከቶች አሉ። ለምሳሌ እሬት ለሁሉም በሽታዎች ፈውስ ነው የሚለው የተሳሳተ ግንዛቤ ነው። እሬት የጤና ጥቅሞች ቢኖሩትም ሚዛናዊ የሆነ ምግብና ጤናማ የአኗኗር ዘይቤን መተካት እንደማይችል መገንዘብ ያስፈልጋል። እርጉዝ ሴቶች፣ የሚያጠቡ እናቶችና የተወሰኑ የጤና ችግር ያለባቸው ሰዎች እሬትን ከመጠቀማቸው በፊት ሐኪም ማማከር ግድ ይላቸዋል። እሬት ከጥንት ጀምሮ ለብዙ ዘመናት የዘለቀ ቅመም ብቻ ሳይሆን ለጤናችንም በርካታ ጥቅሞች ያሉት መሆኑን ተመልክተናል። በተገቢው መንገድ በመጠቀም ከእሬት የሚገኙትን ጥቅሞች ማግኘት እንችላለን። ስለተከታተላችሁን እናመሰግናለን። ለቀጣይ ቪዲዮዎቻችን ቻናላችንን ሰብስክራይብ ያድርጉ። በተጨማሪም ስለ እሬት ምን ማወቅ ይፈልጋሉ? በኮሜንት መስጫው ላይ ያሳውቁን። ሰላም።